የፍቅር ግንኙነቱን በጥቂት የሚፈልግ ሰው ያን የፍቅር ግንኙነት ይመራል። ይህ ጭካኔ ይመስላል አይደል? ግን ይህ እውነት ነው። በዚህ መንገድ እየሰራ ይገኛል። አስቡት እስኪ፣ ማን ነው ትክክለኛ ኃይል ያለው? እሷ ትሄዳለች ብሎ የሚንቀጠቀጠው ሰው ወይስ ከእሷ ጋር ሆኖ ብትሄድም ሕይወቱን መቀጠሉን የሚያውቀው ሰው? ወይም ትተው እንዳትሄድበት ሚለምናት ሚለማመጣት ሰው? ወይስ ብትሄድም ምንም ማለት አይደለም ብሎ ራሱን ያዘጋጀው ሰው? ከነዚህ ከሁለቱ ሰዎች የትኛው ኃይል አለው መሰላችሁ? ያኛው ብትሄድም ምንም አይደለም መኖር እችላለሁ ብሎ የሚያስበው ሰው ይበልጥ ኃይል አለው፣ ይበልጥ ስልጣን አለው በፍቅር ግንኙነታቸው ላይ። አንድ ሰው ሰውን ላለማጣት ሲል ራሱን እንዴት በዝምታ እንደሚገድል ተመልከቱ። የእሷን ፍላጎት ለማሟላት ጊዜውን ሙሉ በሙሉ ቀያይሮ ወዲያው ይመልስላታል። ምንም ጥፋት ሳያጠፋ ይቅርታ ይጠይቃል። እሷ ገደብ ስትተላለፍ ንዴቱን ዋጥ አድርጎ ዝም ይላል። መቃወምን ይፈራል። እንዲህ ሲሆን ደካማ ስለሆነ አይደለም። እሷን ማጣት ራስን ከማጣት በላይ አስፈሪ ሆኖ ስለተሰማው ነው። ይገርማል። ያኔም ያቺ ሴት እሱ ላይ ስልጣን ይኖራታል። ስልጣን ብቻ አይደለም፣ በፍቅር ሕይወታቸው ላይም እሷ ፈላጭ ቆራጭ ትሆናለች። ይህ እንግዳ የሆነ የሰዎች የግንኙነት ሐሳብ ነው። ያንተ መኖር በሌላ ሰው መገኘት ላይ የተመረኮዘ ሲሆን የዚያ ሰው አለመኖር በአንተ ላይ የሚኖረው ተጽዕኖ ያንኑ ያህል ከባድ ይሆናል። ሰውን መፈለግ ምርጫን ይሰጣል። በሰው ላይ መመካት ግን አንገትህን በእጃቸው ላይ ይሰጣል። ይህን ተረዳ። እንደ አይነት ጨካኝ ጨዋታዎችን መጫወት አይደለም፣ ወይም ምንም እንዳልተሰማ ማድረግ አይደለም። ፈልጋት እንዳልፈልግ ማሳየት መቻል ማለት አይደለም። እመነኝ፣ እንደዛ ብታደርግ በቀላሉ ታውቃለች። ያ የፈሪ ጨዋታ ነው። እመነኝ፣ ሴቶች ከኛ ከወንዶች በላይ ሳይኪያትሪስት ናቸው። ሳይኮሎጂ በደንብ ነው የሚገባቸው። ፈልጋት እንዳልፈልግ ማሳመን ማታለል አትችልም። በቀላሉ ትነቃባለች። የዚህ ቪዲዮ ዓላማ፣ የዚህ ሐሳብ ዓላማ ምንም የሚያስፈልገው ድንጋይ መሆን መቻል ማለት አይደለም። እንደነዛ ሲግማዎች ብቸኛ ተኩላ ነኝ እንድትል ታስቡ አይደለም። የዚህ ቪዲዮ ዓላማ ማንንም ሳጠላ ለራስህ ክብር ማንም እንዲኖር የማትፈቅድ ሰው መሆን እንድትችል ታስቦ የተዘጋጀ ቪዲዮ ነው። ትክክለኛውን ነፃነትም ለመስጠት የታሰበ ነው። ይህ ነገር እንዴት እንደሚሰራ ተመልከት። እሷ መጻፍ ወይም ቴክስት መጻፍ ታቆማለች። አንተ ትደነግጣለህ። እሷ ልትሄድ እንደሆነ ትነግራለች። አንተም ትለምናታለህ። እሷ ዘና ትላለች፣ አንተ ትጣደፋለህ። በዚህ ቅጽበት ከእሷ ጋር መሆንን እየመረጥክ አይደለም። የራስህ ዓለም እንዳይፈርስ ብቻ እየተንቀጠቀጥክ ነው። ያንተ ዓለም የተመሰረተው እሷ ላይ ነው። እሷ እንድትሄድም አትፈቅድላትም፣ ምክንያቱም ያንተም ዓለም ይፈርሳልና። አስበዋል ግን ይህን ነገር ብናዞረው፣ አንተ በጥቂቱ ብትፈልጋት ያኔ እሷ ትሆናለች የፍቅር ግንኙነታችሁን ለመጠበቅ እንቅስቃሴ የምታደርገው። እናም እዚህ ላይ ዋናው ሚስጥር ይገኛል። ትክክለኛ የፍቅር ግንኙነት እውነተኛ ጤናማ የሚሆነው ስትፈልግ መሄድ መቻልን ስታውቅ ብቻ ነው። ይህንን አቁም። የምትገነባው ዓለም እሷን በዓለም መፈለግ አይደለም፣ የራስህን ምሽግ በመገንባት ነው። የራስህን ዓላማ፣ የራስህን ሁኔታ፣ የራስህን ስራ እንዲሁም የራስህን ዓለም በመገንባት ነው። ስራ፣ ዲሲፕሊን፣ አካልህ፣ ብቻህን መሆን፣ እንደዚህ አይነት ነገሮች ካሉ ህይወትህ ሊፈርስ አይችልም። አንድ ሰው ካንተ ህይወት ከወጣ ነገር ግን እነዛን ሰዎች ማጣት ማትችል ከሆነ አንተ የፍቅር ህይወት ውስጥ አይደለም ያለው፣ አንተ እስር ቤት ውስጥ ነህ። እሷን ዓለምህ የምታደርጋት ከሆነች እሷ ላለማውጣት ምንም ታደርጋለህ። ነገር ግን አንተም የራስህ ዓለም ካለ በራስህ ዓለም ላይ እሷን የምጠራት ከሆነ ኮንፊደንስ ይሰጣል፣ ነፃነት ይሰጣል። እንድትመራ ትፈቅድልሃለች። እሷም ዘና ብላ ትከተላለች። ዋጋ ያለው ሰው እንደሆንክ ትመለከታለች። ግን ምታጣት ኮላፕስ እንደምታረግ አወቀች። እመነኝ፣ ጥሩ አይመጣም። እነሱ ሴቶች እንደኛ ወንዶች አይደሉም። የምትጣበቅባት ከሆነ ራሱን እንደማይችል ጥገኛ
ደካማ ወንድ አድርጋ ነው የምትመለከተ። ስለዚህ ለራስህ ስትል ብቻ ከሷ በላይ ከፍቅር ግንኙነታችሁ በላይ የምታሳድደው የምትከተለው ዓላማ ሊኖርህ ይገባል። አንተ ያን ዓላማ ስታሳድድ፣ ያን ዓላማ ስትከተል፣ እሷም ብትከተል ፈቃደኛ ትሆናለች። እመነኝ፣ እነዛ ፌሚኒስቶች ኢንተርኔት ላይ ምናምን ተቃራኒውን ይነግሩሃል። በጣም ከፈለግከኝ፣ በጣም ካስመለጥከኝ፣ ከሁሉ ነገር ካስበለጥከኝ እና ከተከተልከኝ ያንተ ሆናለሁ፣ ወንድ ልጅ እንደዛ ማድረግ አለበት ሲሉ ትሰማለህ። ግን ውሸታቸውን ነው። አፋቸው እንደዛ ይናገራል፣ ተፈጥሯቸው ግን ተቃራኒውን። ሴት ልጅ የምትከተለው ዓላማ ያለውን ዓላማውን የሚከተል ወንድ ነው። እሱን ታምነዋለች። የሚያለቅስላትን ለሃቹን የሚያንጠባጥቡን ወንድ አይደለም። ያን ስትከተል እሷ ልትከተል ፈቃደኛ ትሆናለች። ይህን ነገር ከፍቅር ህይወት ጋር እናገናኘው። በጥቂቱ ከፈለግካት በአብዛኛው ትፈልግሃለች። ምን ለማለት ነው? እሱን ቀለል ባለ አማርኛ ላስረዳ። በጥቂቱ ትፈልጋታለህ ስል ፈልገ እንዳልፈለገ መሆን መቻል ማለት አይደለም። በጥቂቱ ስትፈልጋት ለማለት የታሰበው ከእሷ በላይ የምትከተለው ዓላማ የምትከተለው ነገር ካለ ሳታስቡ በተዘዋዋሪ እሷ ላይ ጥገኛ እየሆንክ አይደለም። እሷን በጥቂቱ ትፈልጋታለህ ማለቴ ነው። ለምሳሌ ስራ ይኖርህ፣ ቢዚ የሚያደርግህ ዓላማ ይኖርህ። ራስ ላይ አተኩር። የራስህን ዓለም ገንባ። አንብብ፣ ጻፍ፣ አዲስ ነገሮችን ተማር፣ ስፖርት ስራ፣ አዳዲስ ህይወቶችን፣ አዳዲስ ቦታዎችን ጎብ። እሷን ዋነኛውና ብቸኛው ዓለምህ አታደርጋት። ከእሷ ውጭ ህይወት ይኖርህ። ከእሷ ውጭ ህይወት ሲኖርህም እሷን ሙሉ ለሙሉ እርሳት ማለት አይደለም። የእሷም ጊዜ ሲመጣ ለእሷም ጊዜ ስጣት ማለቴ ነው። በራስ ላይ ቢዚ ከሆንክ ይህንን ህግ ተከበርከው። በጥቂቱ ከፈለጋት በአብዛኛው ትፈልጋለች። ሴቶች እንደዚህ አይነት ወንድ ነው የሚፈልጉት እንጂ 10 ጊዜ እሷን እየደወል ከምትነሰንሳት ዛሬም ነገም ሁሌ የምታገኛት መሆን የለበትም። ይህ ነገር በትንሹም ቢሆን ሊሻር ይችላል። እሱም ስታገባት ስትወልድልህ ብቻ። ነገር ግን በፍቅረኝነት ውስጥ ካለ የግድህን ህግ መተግበር አለብህ። እሷን ያንተ ዓለም ብቻ ማድረግ የለብህም። እሷም እንድታደርግ አትፈልግም። እሷ የምትፈልገው በገነባኸው ዓለም ውስጥ በእንግድነት ተጠርታ እንድትመጣ እንጂ ዓለም እንድታደርጋት አይደለም። እንዲህ የሚያደርጉ ወንዶች ሪጀክት ሲደረጉ፣ ሲያለቃቅሱ፣ እምቢ ሲባሉ ተመልክተናል። ነገር ግን የራሱ ቤዝ ያለው የራሱ መሰረት ያለው የራሱ ዓለም ያለው ወንድ በዚህ ጉዳይ እምቢ ሲባል ሰምተን አናቅም። እምቢ ሲባል አይተህ ላታቅ ትችላለህ፣ አይተህም አታውቅም። እና ይህን አድርግ። ሁለተኛው ነገር ደግሞ ነገሮች ልክ ካሉ፣ ነገሮች መጥፎ በሚሆኑ ሰዓት ለመሄድ የተዘጋጀ ሰውን ይህንንም እንድታውቅ አድርጋት። ቃል በቃል አትንገራት። ሆነ ኑሮ አሳያት። መስመር ስትተላለፍ ዝም አትበላት። ኮንሲኩዌንስ እንዲኖር አድርግ። ተከትሎ የሚመጣ የሚያስደብር ነገር ሊኖር እንደሚችል እንዲገባት አድርግ። በመጠኑም ቢሆን ያን የፍቅር ህይወት በጥቂቱ እንደምትፈልገው ለማሳየት ሞክር። ነገሮችን ሳታስበው የፍቅር ግንኙነታችሁን በጥቂቱ ስትፈልገው አንተ በከፍተኛው ስልጣን ይኖራል። ይህን ለማድረግ ለመሄድ ዝግጁ የመሆን ማይንድ ሴቱ ሲኖርህ እና ሲኖርህ ብቻ ነው ያኔ የፍቅር ግንኙነታችሁን ፓወር ይኖረዋል። ግን ልብ በል፣ እሷን ለመቆጣጠር ብለህ እንዲህ ማታደርጊ ከሆነ እሄዳለሁ የምትል ከሆነ ምናልባት ሊሰራልህ ይችላል። እሺ ልትልህም ትችላለች። ግን መስመር አለው። ቂምም ትይዝብሃለች። የፈለግከውን ነገር ለማግኘት እንደዚህ የምትጠቀም ከሆነ ያኔም ሲገባት እመነኝ አንተን መልሳ እንዲህ ታደርጋለች። ይህን ተጠንቀቅ። ለማኒፑሌሽን ለታ ተጠቀመው። ጀስት ወንድ ልጅ የፍቅር ህይወትን መምራት አለበት ስለሚባል ይህን ነገር ተጠቀም። ለመሄድ ዝግጁ መሆንን መቻለን አሳይ። ለራስህም አሳምን። ሁለተኛው ነገር ደግሞ ከሷ ውጪ ህይወት ይኖረ። በዚህ መንገድ ብቻ የፍቅር ግንኙነት ላይ ቦስ ትሆናለህ። ፓወር ይኖራል፣ ኃይል ይኖራል። የፍቅር ህይወታችሁን መምራት ትችላለህ። ይህን ልብ በለው። እንደምትተገብሩ አልጠራጠርም። ይህ ሀበሻን አሰለው። እኔ ታናሹ እስክንድር ነኝ። እውነት እና ምክንያታዊነት። ውጭ ሀገር ያላችሁ ተመልካቾቻችን የሜምበርሺፕ አባል በመሆን ይህን ቻናል ሰፖርት ማድረግ ትችላላችሁ። ሜምበርሺፕ ላይ ጆይን ስታደርጉ
የተመረጡና አሪፍ የሆኑ ቪዲዮዎች ለእናንተ ብቻ ተሰርቶ ይደርሳችኋል። የዩቲዩብ ሜምበርሺፓችንን ጆይን ማለት ጀምሩ። ቻናሉን ሰፖርት ታደርጋላችሁ። አስተማሪ፣ ጥበብ ያዘለ ፕራክቲካል የሆነ እውቀትን ታገኛላችሁ። ይህ ሀበሻን አሰለው፣ እውነት እና ምክንያታዊነት።